ጥር 2 ቀን 2018 ሌሊቱ ጸጥ ያለ ነበር። ከ18 ዓመታት ትዳር በኋላ ጆን ጋርነር ከባለቤቱ ሳንድራ ጋር እንደተለመደው ባር ጋር ተገኝተው ነበር። በጨለማ ውስጥ ሳንድራ የባሏን እስትንፋስ እንደተቀየረ ተሰማት። ከዚያ ሁለት የጥይት ድምጾች ሌሊቱን ጸጥታ ሰበሩ። በኋላ ለፖሊስ የምትናገረው ታሪክ አስደናቂ ነበር። ፊቱን በጭንብል የሸፈነ አንድ ሰው ወደ መኝታ ቤታቸው ገብቶ እንደነበር፣ በስሟ እንደጠራት፣ ባሏ ህይወቱን እንዳበላሸበት እንደከሰሰው፣ እሷን ግን ሳይጎዳት እንደተዋት ይሁን ሁሉ ትናገራለች። ነገር ግን ከአንድ ወራት በኋላ ከቴክሳስ ፍርድ ቤት ነፃ ሆና ትወጣለች። ይህ ጉዳይ ግን እዚያ አላበቃ። ምክንያቱም ባሏን የገደለው ሽጉጥ የሷ ነበር። ከወንጀሉ በኋላ ፖሊሶች መኪናዋን በጥልቀት ፈትሸው ምንም አላገኘንም ብለው ነበር የወጡት። ነገር ግን ከቀናት በኋላ ያው ተቆልፎ በነበረው መኪና ውስጥ ያው ሽጉጥ ተደብቆ ተገኘ። ይበልጥ የሚያስገርመው ደግሞ እስከዛሬ ድረስ ያንን ጥይት ማን እንደተኮሰ በፍርድ ቤት የተረጋገጠ ምንም ነገር የለም። ይህ የጆን ጋርነር ህይወት ነው። የ18 ዓመት ዳሩ እና ሁሉንም ነገር በአንድ ላይ የተቀየረችው የጋብቻ በዓል ምሽት ታሪክ ነው። ጆን ኬቨን ጋርነር በ1975 ዓመተ ምህረት ኖቬምበር 1 ተወለደ። የልጅነቱ ህይወት በተመለከተ የተመዘገበ መረጃ በጣም ጥቂት ነው። የት እንደተማረ፣ እነማን ወላጆቹ እንደነበሩ ወይም የህፃንነት ታሪኩ ምን እንደነበር የሚያረጋግጥ አስተማማኝ መረጃ አይገኝም። የምናውቀው ታሪኩ የሚጀምረው ከጎልማሳነቱ በኋላ ነው። በመጋዘኖች፣ በማሸጊያ ፋብሪካዎች እና በሎጂስቲክስ ዓለም ውስጥ በአመታት ትጋትና ልምድ እየተሻሻለ መጣ። በመጨረሻም ከ30ዎቹ መጨረሻ እድሜው ላይ በቴክሳስ ፓሪስ በሚገኘው ዊፓክ ሎጂስቲክ ኩባንያ የኦፕሬሽን ምክትል ፕሬዝዳንት ሆኖ ተሾመ። ይህ ደረጃ ግን በቀላሉ አልደረሰበትም። ከመጋዘን ስራዎች እስከ 100,000 በሚቆጠሩ ሰራተኞችን ማስተዳደር፣ ኩባንያውን የሚያስቀጥሉ ወይም ሊያወድቁ የሚችሉ ውሳኔዎችን መወሰን፣ እነዚህ ሁሉ የብዙ ዓመታት ልምድ ውጤት ነበሩ። በስራ ቦታ የነበረው ስም ግን ለሁሉም የሚያስደስት አልነበረም። ቀጥተኛ ነበር፣ ጥብቅ ነበር። ስራቸውን በአግባቡ የማይሰሩ ሰዎችን ከስራ ለማሰናበትም አያቅማማም ነበር። በዓመታት ውስጥ ብዙ ሰዎችን ከስራ አሰናብቷል። በዚያን ጊዜ ይህ ዝርዝር ምን ያህል አስፈላጊ እንደሚሆን ማንም አላሰበም። ይህ የስራ ቦታ ነበር ጆን ከሳንድራ ጋር የተገናኘበት። ሁለቱም በአንድ የማሸጊያ ኩባንያ ውስጥ ይሰሩ ነበር። ጆን የኦፕሬሽን ኃላፊ ሲሆን ሳንድራ ደግሞ የጥራትና የደህንነት እና የንጽህና ክፍልን ትመራ ነበር። በእድሜ ሳንድራ ከጆን 13 ዓመት ትበልጥ ነበር። ከዚህ በፊት 2 ጊዜ ትዳር መስርታ 2 ልጆችም ነበሯት። ዌስሊ፣ ሁሉም ዌስ ብለው የሚጠሩት ልጇ እና አንድሪያ የተባለ ሴት ልጅ። በእድሜያቸው ያለው ልዩነት የሁለቱም ያለፈ የህይወት ታሪክ ወይም የሳንድራ የውስብስብ የትዳር ታሪክ በሁለቱ መካከል የተፈጠረውን ፍቅር ሊያቆም አልቻለም። ከተገናኙ 2 ዓመታት በኋላ ወደ ላስ ቬጋስ በረሩ እና የአዲስ ዓመት ዋዜማ ቀን በትዳር ተሳሰሩ። ነገር ግን ማንም የማያየው ሌላ ገጽታም ነበር። መርማሪዎች ከወንጀሉ በኋላ ስለ ጆን ብዙ መረጃ ሰበሰቡ። ከዚያም አንዳንድ ሁኔታዎች ወጡ። ጆን አልኮል በብዛት እየጠጣ ነበር። በተጨማሪም በሐኪም የታዘዘ የድብርት መድኃኒት ይወስድ ነበር። ከመርማሪዎቹ አንዱ ጆን በጣም ቀጥተኛ ሰው ነበር። የሚያስበውን በቀጥታ ይናገር ነበር። ሰዎች ደስ ይላቸዋል ወይም አይወዱትም ብሎ አይጨነቅም ነበር ብሎ ይገልጸዋል። ይህ ባህሪ በስራ ቦታው የሚታይ ነበር። ስራቸውን የማይሰሩ ሰዎችን ያለምንም ማመንታት ከስራ ያሰናብት ነበር። በዓመታት ውስጥ ብዙ ሰዎች በጆን ውሳኔ ምክንያት ስራቸውን አጥተዋል። በዚያን ጊዜ ይህ ትንሽ ዝርዝር ብቻ ይመስል ነበር። ነገር ግን ከጥቂት ቀናት በኋላ ይህ ዝርዝር የመርማሪዎችን ትኩረት በሙሉ ይስባል። 2017 ወደ መጨረሻው የተቃረበ ነበር። ጆንና ሳንድራ በትዳር አብረው 18 ዓመታትን ሊያከብሩ ተዘጋጅተው ነበር። ታህሳስ 31 የጋብቻ በዓላቸውን አከበሩ። ከ18 ዓመታት በፊት በላስ ቬጋስ የጀመረውን ትዳራቸውን እንደገና አስታወሱ። በማግስቱ ጥር 1 ቀን 2018 ዌስ ወደ ቤታቸው መጣ። ከጆን ጋር የቀኑን ከፊል አሳለፈ። ይህ የተለመደ ጉብኝት ብቻ ነበር። ማንም ይህ የመጨረሻ ጊዜ እንደሚሆን አላወቀም። ምሽቱ 7 ሰዓት አካባቢ ዌስ ከቤት ወጣ። እስከ ዛሬ በተደረገው ምርመራ ከሳንድራ በስተቀር ጆንን በሕይወት ያየው የመጨረሻው ሰው እሱ ነበር። ከጥቂት ሰዓታት በኋላ
የጋርነር ቤተሰብ ህይወት ለዘላለም ይቀየራል። ምሽቱ እንደሌሎች ቀናት በተለመደው ጸጥታ ተጠናቀቀ። ጆን እና ሳንድራ ወደ መኝታ ቤታቸው ገቡ። ለሁለቱም ይህ ተራ ሌሊት ብቻ ነበር። ማንም ከጥቂት ሰዓታት በኋላ ሁሉም ነገር እንደሚቀየር አላወቀ። 2018 ጥር 2 ሌሊቱ እጅግ በጣም ተረጋግቶ ነበር። ከዚያ በመረዳው ሰዓት በ911 ድንገተኛ አደጋ ማዕከል ስልክ ጠራ። በመስመሩ ላይ ሳንድራ ነበረች። እሷ የተናገረችው መርማሪዎች እስከዛሬ ድረስ ከማይረሱት ታሪኮች አንዱ ሆነ። ፊቱን በጭንብል የሸፈነ አንድ ሰው እኛ ተኝተን ሳለን ወደ መኝታ ቤታችን ገባ ብላ ጀመረች። በአንድ እጁ ሽጉጥ ይዞ ነበር፣ በሌላው የእጅ መብራት። እሱ ሳንድራን በስሟ ጠራት። ይህ ደግሞ ሁኔታውን የበለጠ አስፈሪ ያደረገው። ጆን ከስራ አሰናብቶኛል፣ ስራዬን በማጣቴ ቤቴን አጣው፣ ቤተሰቤም ተበተነ ብሎ እንደተናገረ ሳንድራ ትናገራለች። ነገር ግን አንድ ነገር አለ። አንቺ አልጎዳሽኝም፣ ቀድሞ አብረን ስንሰራ ሁሉ ጊዜ በጥሩ ሁኔታ ታስተናግጂኝ ነበር ብሎ እሷ እንደለቀቃ ተናገረች። ከዛ በኋላ ወደ መታጠቢያ ቤቱ ወሰዳት። በዚያ ጥሬ ገንዘብ የተቀመጠበት የብረት ካዝና ነበር። በውስጡ $18,000 ያህል ገንዘብ ነበር። ካዝናው እንድትከፍት ገንዘቡ እንድታስረክበው አስገደዳት። ገንዘቡን ከወሰደ በኋላ እዚህ ቆይ እስከ 100 ድረስ ቁጠሪ፣ ከዚያ በፊት እርዳታ ብትጠሪ ውጤቱ መጥፎ ይሆናል ብሎ አስጠነቀቃት። በኋላ ዌስ ይህን ታሪክ ሲሰማ አንድ ጥያቄ አነሳ። የቤተሰቡ ውሾች እንዴት አንድ እንግዳ ሰው በቤቱ ሲዘዋወር ምንም ምላሽ አልሰጡም፣ አልጮሁም፣ ምንም አይነት ረብሻ አልፈጠሩም? ይህ ከጉዳዩ ጋር የተያያዙ ብዙ ጥያቄዎች ከሚያስነሱ ዝርዝሮች አንዱ ሆነ። ፖሊሶች ወደ ቤቱ በደረሱ ጊዜ ክፍል በክፍል ቤቱን ፈተሹ። ሳንድራ የገለጸችውን ጭምብል ያደረገ ሰው ፈለጉ። ነገር ግን ምንም አልነበረም። በምትኩ የተገኘው ጆን ጋርነር ነበር። በመኝታ ቤቱ ወለል ላይ ተዘርግቶ ነበር። በሰውነቱ ላይ ብዙ ጥይቶች ተተኩሰውበት ነበር። ከነሱ መካከል አንዱ ጭንቅላቱ መጥቷል። የሕክምና ቡድኑ ምንም ማድረግ አልቻለም። ጆን በዚያ ቦታ ህይወቱ አልፎ ነበር። ይህ የአንድ ቤተሰብ አሳዛኝ መጨረሻ ብቻ አልነበረም። ይህ እስከዛሬ ድረስ ሙሉ መልስ ያልተገኘለት ከቴክሳስ በጣም አስገራሚ የግድያ ጉዳዮች አንዱ መጀመሪያ ነበር። በዚያው ሌሊት ፖሊሶች ሙሉ ቤቱን በጥንቃቄ መፈተሽ ጀመሩ። የመኝታ ቤቱ፣ የሳሎኑ፣ የጓሮ፣ በግቢ የነበሩ ሌሎች ህንፃዎችም ሳይቀሩ ተፈተሹ። ከቤቱ ውጭ የነበሩ መኪኖችም አንድ በአንድ ተመረመሩ። ከነርሱ መካከል ሳንድራ የሚጠቀምበት ሙስታግ መኪና ነበር። መኪናው በተለየ ጋራጅ ውስጥ ቆሞ ነበር። ፖሊሶች ፈተሹት፣ ነገር ግን ጥርጣሬ የሚያስነሳ አንድም ነገር አላገኙም። በዚያ ምሽት ምርመራ የተጠናቀቀ ይመስል ነበር። ግን ይህ የመጀመሪያው ስህተት እንደነበር ማንም አላወቀ። በማግስቱ ጥር 3 ቀን በጆን አስክሬን ላይ የሕክምና ምርመራ ተደረገ። የሕክምና ባለሙያዎች ከሰውነቱ ውስጥ አንድ ጥይት አወጡ። መርማሪዎችም በአልጋ ላይ ከነበረው ትራስ ሌላ ጥይት አገኙ። ሁለቱም 38 ካሊበር ነበሩ። ይህም ሳንድራ 2 ጥይት ድምፅ ሰምቻለሁ ብላ የተናገረችውን የሚያጠናክር ይመስል ነበር። በዚህ መካከል መርማሪዎች በቤቱ ውስጥ የነበሩ ስልኮችን፣ ኮምፒውተሮችን እና ሌሎች ዲጂታል መሳሪያዎችን መመርመር ጀመሩ። ከዚያ አንድ ነገር አገኙ። ግድያው ከመፈጸሙ 4 ቀናት በፊት ታህሳስ 28 ሌሊት 11 ሰዓት አካባቢ በበይነ መረብ ላይ አንድ ፍለጋ ተደርጎ ነበር። ጥያቄው አስደንጋጭ ነበር። ሰው ተኝቶ ሳለ እንዴት መግደል ይቻላል? ይህ ብቻ አልነበረም። ከዚያ በኋላ ያንኑ መሳሪያ የተጠቀመበት ሰው ሳያስ ሰውን የሚገድሉበት መንገድ የሚል ጽሑፍ ከፍቶ አንብቦ ነበር። ይህ መርማሪዎቹን በጣም አስደነገጠ፣ ምክንያቱም ይህ ፍለጋ ከግድያው ጋር በቀጥታ የተያያዘ ሊሆን ይችል ነበር። በሌላ በኩል ባለሙያዎች በሳንድራ ክንድ ላይ ጥይት ቅሪት ምርመራ አደረጉ። ውጤቱ ግልጽ አልነበረም። በክንዷ ላይ ጥቂት ቅንጣቶች ተገኙ፣ ነገር ግን ከግድያው በኋላ እጇን ወዲያውኑ ተጠብቀው አልነበሩም። ስለዚህ እነዚህ ቅንጣቶች በትክክል ምን እንደሚያረጋግጡ ለመወሰን አስቸጋሪ ሆነ። ይህ ማለት ምርመራው ሳንድራ በቀጥታ አላስወነጀለም፣ ነገር ግን ከጥርጣሬም ሙሉ ለበሙሉ ነፃ አላደረጋትም። በዚያው ቀን ሳንድራ ለረጅም ሰዓታት በፖሊስ ተጠየቀች። ከምርመራው በኋላ የተናገረችው አንዳንድ ንግግሮች ፖሊሶችን አስደንግጠዋል። በመጨረሻም ለአስቸኳይ ስነ-ልቦና ምርመራ ወደ ሆስፒታል ተወሰደች። በዚህ መካከል ይህ ውስብስብ የግድያ ጉዳይ ትንሽ የፖሊስ ጣቢያ እጅ ውስጥ ወድቆ ነበር። የሜፐር ፖሊስ አዛዥ ቦይድ ኖርተን በሙያ ዘመኑ የመጀመሪያውን የግድያ ምርመራ እየመራ ነበር። በወንጀሉ ቦታ እንደደረሰ በራሱ የሞባይል ስልክ ብዙ ፎቶዎችን አንስቷል።
እነዚያ ፎቶዎች ከጊዜ በኋላ በሙሉ ጠፉ፣ በማስረጃነትም ፈጽሞ አልቀረቡም። ይህ በኋላ በፍርድ ቤት ትልቅ ክርክር የሚፈጥር ስህተት ይሆናል። ከወንጀሉ በኋላ በቤት ውስጥ የተገኘው ማስረጃ በጣም ውስን ነበር። ጆኒን የገደለው ሽጉጥ የለም፣ የተጠቀመው ሰው አሻራም የለም። ወደ ቤቱ ገባ ወይስ ወጣ የሚያሳይ ግልጽ ምልክት የለም። መርማሪዎች ሁለት መንገዶችን መከተል ጀመሩ። የመጀመሪያው ሳንድራ የተናገረችው ታሪክ እውነት ከሆነ ጆን በስራው ምክንያት ብዙ ጠላቶችን አፍርቶ ነበር። በአመታት ውስጥ በርካታ ሰራተኞችን አሰናብቷል። ምናልባት ከነሱ መካከል አንዱ ቂም ይዞ ተመልሶ ይሆን? ይህ የመጀመሪያው ጥያቄ ነበር። ሁለተኛው ጥያቄ ግን ከዚህ የበለጠ ከባድ ነበር። ሳንድራ ሙሉ እውነቱን እየተናገረች ነውን? ወይስ አንድ ነገር እየደበቀች ነው? ቀናት አለፉ። ምርመራው ቀጠለ። ከዚያ መርማሪዎቹ እንደገና ጋርነር ቤት ተመለሱ። የመጀመሪያው ፍተሻ ምናልባት የሆነ ነገር አምልጦን ይሆናል በሚል ጥርጣሬ። ይህን ጊዜ ሁሉም ነገር ከመጀመሪያው በበለጠ ጥልቀት መመርመር ጀመሩ። ከዚያም ትኩረታቸውን ወደ ሳንድራ ሙስታግ መኪና ተመለሰ። ይህ በወንጀሉ ሌሊት የተፈተሸው ያው መኪና ነበር። በዚያን ጊዜ ምንም የለም ተብሎ የተዘጋው አሁን ግን እንደገና ተከፈተ። መቀመጫዎቹ፣ በሮቹ፣ ጓንት ቦክሱ፣ የኋላ ክፍሉ ሁሉም ተፈተሹ። ከዚያ በሹፌሩ ወንበር ስር መርማሪዎች አንድ ነገር ተመለከቱ። ትንሽ ጥቁር ዕቃ አወጡት። ሲመለከቱት 38 ካሊበር ታውረስ ሪቮልቨር ነበር። ይህ ሳንድራ ለራሷ መከላከያ ትይዘው የነበረው ያው ሽጉጥ ነበር። ለጥቂት ጊዜ ሁሉም ዝም አሉ። አንድ ጥያቄ በሁሉም አእምሮ ውስጥ ተመላለሰ። ይህ ሽጉጥ እንዴት መጣ? መኪናው ቀድሞ ተፈትሾ ነበር። በዚያን ቀን ምንም አልተገኘም። ከዚያ በኋላ መኪናው ተቆልፎ ነበር፣ በፖሊስ ቁጥጥር ስርም ነበር። እንግዲያስ ሽጉጡ በውስጡ እንዴት ተገኘ? ይህ ጥያቄ እስከ ዛሬ ድረስ በዚህ ጉዳይ ላይ ከሚያከራክሩ ነጥቦች መካከል አንዱ ሆኖ ቀርቷል። አንዳንዶች በመጀመሪያው ፍተሻ ፖሊሶች አምልጧቸው ነበር ይላሉ። ሌሎች ግን ይህ ሊሆን አይችልም ብለው ይከራከራሉ። ምክንያቱም መኪናው ከተፈተሸ በኋላ ተቆልፎ ነበር። ያለማንም ፍቃድ ማንም ሊደርስበት አይችልም ነበር። እውነቱ የትኛው ነው? እስከ ዛሬ በእርግጠኝነት የሚመልስ ሰው የለም። ነገር ግን አንድ ነገር ግልጽ ነበር። ይህ ግኝት የምርመራው አቅጣጫ በሙሉ ቀየረው። ከዚህ በኋላ መርማሪዎቹ የሚመለከቱት ዋና ሰው አንድ ብቻ ነበር፣ ሳንድራ ጋርነር። የተገኘው ሽጉጥ ወዲያውኑ ወደ ወንጀል ምርመራ ላብራቶሪ ተላከ። የባለሙያዎቹ ስራ አንድ ጥያቄ ብቻ መመለስ ነበር። ይህ ጆንን የገደለው ያ ሽጉጥ ነውን? በርካታ ምርመራዎች ከተደረጉ በኋላ መልሱ መጣ። አዎ፣ ከጆን ሰውነት ውስጥ የወጣው ጥይትና በትራስ ውስጥ የተገኘው ጥይት ሁለቱም ከዚሁ ሽጉጥ እንደተተኮሱ ተረጋገጠ። ለመርማሪዎች ትልቅ እፎይታ ነበር። ነገር ግን ለጉዳዩ መጨረሻ አልነበረም። ምክንያቱም ሽጉጡን ማግኘትና ማን እንደተኮሰው ማረጋገጥ ሁለቱ የተለያዩ ነገሮች ነበሩ። ከዛ በኋላ ባለሙያዎቹ በሽጉጡ ላይ ጣት አሻራ ፈለጉ። ምናልባት የተኳሹ ማንነት የሚገልጽ ማስረጃ ይገኝ ይሆናል። ግን ምንም ግልጽ የጣት አሻራ አልተገኘም። የዲኤንኤ ምርመራም ተደረገ። እርሱም በቀጥታ ወንጀለኛውን የሚያመለክት ውጤት አላመጣም። በዚህ ጊዜ መርማሪዎቹ የሳንድራን ታሪክ በድጋሚ መመርመር ጀመሩ። በእርግጥ ፊቱን በጭንብል የሸፈነው ሰው ወደ ቤቱ ገብቶ ነበር ወይስ ይሄ ሁሉ ከመጀመሪያ ጀምሮ የተፈጠረ ታሪክ ነበር? እያንዳንዱን ዝርዝር አንድ ባንድ መፈተሽ ጀመሩ። በቤቱ ላይ ግዳጅ ግብዣ ምልክት አልነበረም። በሮቹ፣ መስኮቶቹ ተሰብረው አልተገኙም። የቤቱ ውሾችም ሌሊቱን በሙሉ ጸጥ ብለው እንደነበሩ ምስክሮች ተናገሩ። አንድ እንግዳ ሰው ወደ ቤቱ ቢገባ ለምን አልጮሁም? ይህ ጥያቄ አሁንም መልስ አላገኘም ነበር። በመጨረሻ 2018 የካቲት ወር ከግድያው 21 ቀን በኋላ መርማሪዎቹ ውሳኔ ላይ ደረሱ። ሳንድራ ጋርነር በባሏ ግድያ ተጠርጥራ በይፋ ተያዘች። ዜናው በሜፐል ብቻ ሳይሆን በመላው ቴክሳስ ፈጥኖ ተሰራጨ። ብዙ ሰዎች አንድ ነገር ብቻ አመኑ፣ ጉዳዩ አልቋል፣ ወንጀለኛዋ ተይዛለች ብለው አሰቡ። ነገር ግን ሕግ ከጥርጣሬ በላይ ማስረጃ ይፈልጋል እና በዚህ ጉዳይ ማስረጃዎቹ ከሚታዩት የበለጠ ውስብስብ ነበሩ። ለሳንድራ ከፊቷ የሚጠብቃት ረጅም የፍርድ ጉዞ ነበር እና በዚያ ፍርድ ቤት ማንም ያልጠበቀው አስደናቂ ክርክር ሊጀመር ነበር። ከተያዘች በኋላ ሳንድራ የኤሊስ ካውንቲ እስር ቤት ገባች። ከቤቷ ከቤተሰቧና ለ18 ዓመታት ከኖረችበት ሕይወት በአንድ ሌሊት ተለየች። መርማሪዎቹ በእርግጠኝነት አመኑ፣ ይህ የውጭ ሰው የፈጸመው ግድያ አይደለም፣ በቤቱ ውስጥ የነበረ ሰው ያቀደው ወንጀል ነው እና ያ ሰው ሳንድራ ናት ብለው ነበር ያመኑት።
ነገር ግን ህጉ መጠርጠር አይፈልግም፣ ማስረጃ ይፈልጋል። የአቃቤ ህግ ቡድን የራሱን ታሪክ ለፍርድ ቤቱ አቀረበ። እንደነሱ አባባል ሳንድራ ባሏ ተኝቶ ሳለ በራሷ ሽጉጥ ተኩሳ ከዚያም ለማምለጥ የጭምብል ሰው ታሪክ ፈጠረች። በመቀጠል ሽጉጡን በመኪና ውስጥ ደበቀች። የመከላከያው ጠበቆች ግን ፈጽሞ የተለየ ምስል አቀረቡ። አንድ ሰው ግድያ ፈጽሞ የግድያ መሳሪያውን በፖሊስ ቁጥጥር ስር በነበረ መኪና ውስጥ እንዴት ሊደብቅ ይችላል? ይህን ጥያቄ ደጋግመው አቀረቡ። እንዲሁም ሌላ ጥያቄ አነሱ። የግድያው መሳሪያ በመጀመሪያው ፍተሻ ለምን አልተገኘም? ከቀናት በኋላ ከየት መጣ? ከዚያ የፖሊስ ምርመራ ራሱ በፍርድ ቤቱ ውስጥ መመርመር ተጀመረ። የወንጀሉ ቦታ የመራው የፖሊስ አዛዥ በራሱ ስልክ ያነሳቸው ፎቶዎች ጠፍተው እንደነበሩ ታወቀ። አንዳንድ የማስረጃ አያያዝ ሂደቶች በትክክል እንዳልተከተሉም ተገለጸ። ይህ ለመከላከያው ጠበቆች ትልቅ ዕድል ሆነ። ምክንያቱም የፖሊስ የምርመራ ታማኝነት ለመጠየቅ መንገድ ከፍቶላቸው ነበር። ቀናት ወራት ሆኑ። ወራት ወደ 21 ወራት ተቀየሩ። በዚህ ጊዜ ሁሉ ሳንድራ በእስር ቤት ቆየች። የፍርዱ ቀን ሲደርስ ሁሉም አንድ ነገር ይጠብቁ ነበር፣ የጥፋተኝነት ውሳኔ። ነገር ግን የፍርድ ቤቱ ውሳኔ ሁሉንም አስደነገጠ። በአቃቤ ሕግ የቀረበው ማስረጃ ከምክንያታዊ ጥርጣሬ በላይ የጥፋተኝነቷን ለማረጋገጥ በቂ አልነበረም። በመጨረሻም 2019 ከ21 ወራት እስር በኋላ ሳንድራ ጋርነር ነፃ ተለቀቀች። ነገር ግን ነፃ መሆን የጉዳዩ መጨረሻ አልነበረም። ምክንያቱም አንድ ጥያቄ እስከዛሬ ድረስ መልስ አላገኘም። ጆን ጋርነር በእርግጥ ማን ገደለው? ከዚያ ቀን ጀምሮ ዓመታት አለፉ። የጆን ጋርነር ቤት ከዚያ በኋላ ፈጽሞ እንደቀድሞው አልሆነም። አንድ ሰው ሕይወቱን አጣ። አንዲት ሴት 21 ወራት በእስር ቤት አሳለፈች። 2 ቤተሰቦች ለዘላለም ተበተኑ። ነገር ግን ከዚህ ሁሉ በኋላም እውነቱ አሁንም ጥላ ውስጥ ተደብቆ ቀርቷል። አንዳንዶች ሳንድራ ባሏን ገድላ የሚያሳዝን ታሪክ ፈጥራለች ብለው ያምናሉ። ሌሎች ግን ከመጀመሪያው ጀምሮ ምርመራውን በስተት ተመርቷል ይላሉ። እንደነሱ አባባል መርማሪዎቹ እውነተኛ ተጠርጣሪውን ከመፈለግ ይልቅ ሁሉም ትኩረታቸውን በሳንድራ ላይ አድርገው ነበር። እስከዛሬ የጆንን ሕይወት ያጠፋው ጥይት ማን እንደተኮሰው በፍርድ ቤት የተረጋገጠ ሰው የለም። ያ ፊቱን በጭንብል የሸፈነ ሰው በእርግጥ ነበርን? ወይስ ማን ነበር? የግድያው ሽጉጥ ከመጀመሪያው ፍተሻ በኋላ በተቆለፈ መኪና ውስጥ እንዴት ተገኘ? ይህስ የፖሊስ ስህተት ነበርን? ወይስ እስካሁን ያልተገለጠ ሌላ እውነት አለ? ምናልባት እነዚህ ጥያቄዎች ፈጽሞ መልስ ያገኙ። ነገር ግን አንድ እውነት ፈጽሞ አይቀርም። በ2018 ጥር 2 ጆን ጋርነር በራሱ መኝታ ቤት በጥይት ተገሎ ተገኘ እና እስከዛሬ ድረስ ያንን ጥይት ማን እንደተኮሰ በእርግጠኝነት የሚናገር ማንም የለም። ሳንድራ ጥፋተኛ ናት ወይስ እውነተኛው ገዳይ እስካሁን በሕይወት እየተመላለሰ ነው? ውሳኔውን ለእናንተ እንተዋለን። እስከዚያው ሌላ እውነተኛ የወንጀል ታሪክ ይዘን እስክንመለስ ሰላም ቆዩ።